ሰላም ጤና ይስጥልኝ። ዛሬ የምወስዳችሁ የዓለምን የቱሪዝም እይታ ወደ ቀየረ በሰው ልጅ እጅ ተገንብቶ ተፈጥሮን ወደምትመስል አስደናቂዋ ደሴት ነው፣ ወደ ብሉ ዋተርስ አይላንድ። እንኳን ደህና መጣችሁ። ይህች ደሴት በዱባይ ማሪና አቅራቢያ በባህር ላይ የተገነባች ድንቅ ስራ ናት። ወደ ደሴቷ ለመግባት በባህር ላይ የተዘረጋው ረጅም ድልድይ ስታቋርጡ አየሩ ይቀየራል። የቅንጦትና የዘመናዊት ድባብም ይከባቸዋል። ብሉ ዋተርስ መዝናኛ ብቻ ሳይሆን የኑሮ ዘይቤ ነው። እዚህ ዘመናዊ መኖሪያዎች፣ የዓለም ታዋቂ ሆቴሎችና ከ200 በላይ የሚሆኑ ልዩ ልዩ የገበያና የምግብ ስፍራዎች ተሰብስበው ይገኛሉ። አሁን ደግሞ የዚህች ደሴት ልብና የከተማዋ አክሊል ወደ ሆነው አይን ዱባይ እንለፍ። ይህ የዱባይ አይን ተብሎ የሚጠራው ግዙፍ መሽከርከሪያ የሰው ልጅ በኢንጂነሪንግ ዘርፍ ምን ያህል ርቀት መጓዝ እንደሚችል ማሳያ ነው። ስለ አሰራሩ ጥቂት አስገራሚ መረጃዎች ልንገራችሁ። አይን ዱባይ 250 ሜትር ከፍታ አለው። ይህ ማለት በፓሪስ የሚገኘውን የኤፍል ታወርን ቁመት ሊደርስ ጥቂት ነው የቀረው። ካለፉት ክብረ ወሰን ያዥዎች ሁሉ በከፍተኛ ልዩነት ይበልጣል። ይህንን ግዙፍ አካል ለማቆም ጥቅም ላይ የዋለው ብረት 9000 ቶን ይመዝናል። ይህንን ብረት ለማያያዝ ጥቅም ላይ የዋሉት የብረት ገመዶች ብቻቸውን ቢዘረጉ 2400 ኪሎ ሜትር ይሸፍናሉ። ይህ ማለት ከዱባይ እስከ ካይሮ ያለውን ርቀት ያህል ነው። ካቢኔዎቹ በውስጡ 48 ዘመናዊ ካቢኔቶች አሉት። እያንዳንዱ ካቢኔ በአንድ ጊዜ 40 ሰዎችን መያዝ ይችላል። እነዚህ ካቢኔዎች ባለ 2 ንርብርብ መስታወት ያላቸውና በማንኛውም የሙቀት መጠን ውስጥ ቀዝቃዛ አየር የሚሰጡ ናቸው። አይን ዱባይ ላይ ወጥታችሁ መሽከርከር ስትጀምሩ አንድ ዙር ለመጨረስ 38 ደቂቃ ይፈጅባችኋል። ይህ ጊዜ ግን በፍጥነት ነው የሚነጉደው። ዊሉ በጣም ረጋ ብሎ ስለሚሽከረከር በውስጡ ቆማችሁም ይሁን ተቀምጣችሁ የመንቀሳቀስ ስሜት አይሰማችሁም። ይልቁንም በዙሪያችሁ ያለው እይታ ሲለወጥ ስታዩ ትገረማላችሁ። ከላይ ስትደርሱ የዱባይ ገጽታ በ360 ዲግሪ ይገለጥላችኋል። ፓልም ጁሜራ የሰው ሰራሽ ደሴቶች ተአምር የሆነችው የዘንባባ ቅርጿ ደሴት ቁልጭ ብላ ትታያለች። ቡርጁል አረብ በመርከብ ሸራ ቅርጽ የተሰራው ባለ 7 ኮከብ ሆቴል ከሩቅ ግርማ ሞገሱን ያሳያችኋል። ዱባይ ማሪና በሰማይ ጠቀስ ሕንፃዎቿ የምትታወቀው ማሪና ከእግራችሁ ስር ሆና ልዩ ውበት ትሰጣለች። ብሉ ዋተርስና አይን ዱባይ ለሁሉም ሰው የሚሆን ነገር አላቸው። ለጥንዶች የፍቅር ጊዜን ለማሳለፍ፣ ለቤተሰብ ደስ የሚል የሽርሽር ቀን ለመፍጠር ወይም ለፎቶግራፍ አፍቃሪዎች አስገራሚ ምስሎችን ለማንሳት ተወዳዳሪ የሌለው ቦታ ነው። በተለይ ምሽት ላይ ደሴቷ በሚሊዮኖች በሚቆጠሩ ባለቀለም መብራቶች ስታሸበርቅ፣ የባህሩ ሞገድ ድምፅ ከሙዚቃ ጋር ሲዋሃድ የሚፈጠረውን ድባብ በቃላት መግለጽ ይከብዳል። እዚህ ቦታ መገኘት ማለት ታሪክ ሲሰራ ማየትና የዛ ታሪክ አካል መሆን ማለት ነው። ባጭሩ ብሉ ዋተርስ የሰው ልጅ ምናብና ጥበብ የተገናኙበት ስፍራ ነው። አይን ዱባይ ደግሞ የዓለማችን ቁንጮ መሆኑ ብቻ ሳይሆን የማይቻል ነገር የለም የሚለውን የዱባይ መፈክር ለዓለም ያሳየበት ድንቅ ስራ ነው። የዕድሜ ልክ ትዝታን ሰንቃችሁ ለመመለስ ይህንን ድንቅ ቦታ እንድትጎበኙ እጋብዛችኋለሁ። ኑ ይህንን የሰማይ ላይ ድንቅ ስራ በአይኖ ይመልከቱ። በሚቀጥለው ቪዲዮ በሌላ ድንቅ ቦታ እስክንገናኝ ቸር ሰንብቱ።